ምድር ላይ ሰው ጌታን ይወቅም ጌታን አይወቅም ምድር ላይ ያለ ነገር ያለ ኢየሱስ አይንቀሳቀስም። እግዚአብሔር የምድር ስርዓት እንቅስቃሴ ሁሉ መንቀሳቀሻ ምክንያት ያደረገው ኢየሱስ። ሰው ይሄንን ስለማያውቅ ሌላ አማራጭ ይፈልጋል። እኔ ይሄንን ሁሉ ደጋግሜ እናገራለሁ። የሞተ ሰው መካከለኛ ሊሆናችሁ አይችልም። ቅዱሳን ምናምን ይያላችሁ ነው። በጌታ ሆነው የጸደቁ በጌታ ሳይሆኑም የሞቱ ሕያዋን ናቸው ሁለቱ። ሕያውነት ስላችሁ በጌታ ያሉት በእግዚአብሔር እቅፍ ውስጥ ሕያው ሆነው ይኖራሉ። በጌታ ያልሆኑት በዘላለም ሞት ውስጥ አሁንም አሉ እየተሰቃዩ። የዘላለም ሞት ወይ የዘላለም ሕይወት ነው ያለው። ስለዚህ መጽሐፍ ቅዱስ እንደው የሚናገረው እልፍ አላፍ መላእክት በደስታ ወደ ተሰበሰቡበት ወደ በኩራን ማህበር ደርሳቸዋል ሲል እነዚህ በኩራን የተባሉ ከናንተ በፊት የቀደሙት ያሉበት እነሱ በራሳቸው ስራ ነው ጨርሰው የገቡት። ለአንተ ምንም ሚዲዬተር ሊሆኑልህ አይችሉም። ሐዋርያ ጳውሎስ እኮ ሩጫዬን ጨርሻለሁ አለ አይደል? በቃ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ። ከዛ ምን አለ? የክብር አክሊል ይጠብቀኛል አለ አይደል? ጨርሻለሁ አክሊል ልቀበል ነው የሚሄደው ካለ ሌላም ቅዱሳኖች ጨርሰው አክሊላቸውን ተቀብለው ነው ያሉት። ሌላ ሰርተው ስለናንተ የሚቀበሉት አክሊል የለም። ይሄን ፕሪንሲፕል ካላወክ ግን እነከሌ ሲኦል ሄደው ነፍሳትን አውጥተው ወደ መንግስት እንደዛ ብሎ ከገባ ገባ። ሲኦል መግቢያ በር እንጂ መውጫ የለው። ሰው ሲሞት ህዝብ ሰብስባችሁ ያንን ሰውም ለመዘከር ብላችሁም ቢሆን የምታረጉት ነገር በጌታ ከሆነ አርጉት። አንደኛ ሰለብሬት ስለነፍሱ ወደ ጌታ ስለሄደ ሰለብሬት እያረጋችሁ ለራሳችሁ ስትሉ ካረጋችሁት መልካም ነው። ስለሞተው ሰውዬ ብላችሁ ግን የምታረጉት ከሆነ ብክነት ነው። አክሊል ጨርሰሃል ማለት ተዘግቷል። በቃ ተቀመጠል ማለት ተዘግቷል። የተዘጋበት ምዕራፉ ተዘግቷል የተባለን ሰው እከሌን እንደዚህ ያደርግልኝ ማለት ይሄንን ቃል አለማወቅ። ማንም መካከለኛ ሊሆን አልፈቀደለትም ከኢየሱስ ውጭ እግዚአብሔር። ማንም መካከለኛም የለም። አንዴ በደሙ አስታርቆ አጽድቋቸዋል። ደሙ ስቲል ትኩስ የሆነው አስታራቂ ሆነው የሚማልደው ግን ያላመኑትንም ስቲል ስለሚያስታርቅ። አንዳንድ ሰዎች ይሄን ገልብጠው ስለሚያወሩ ነው። እንዴ አንዴ ተሰቅሏል ታዲያ እየመጣ ያስታርቃል? ኖ እንደዛ አይደለም። ደሙ ስቲል አቅርቧል ትኩስ ነው ይላቸዋል አይደል? ለነሱ ያደም ይማልዳል። በምድርም በሰማይም መካከል ኮኔክት እንዲያደርግ ድልድይ ያደረገው ኢየሱስን ብቻ። በእኔ በቀር ይላል አይደል? አክሰሱ ከኔ ውጪ ሌላ ላይን የለም ይላል። በምንም አትሞክሩ አይሆንላችሁ። ጸድቀው የሞቱ ጻድቃን የምትሏቸው ቅዱሳን ለራሳቸው ነው ጸድቀው የሞቱት። አለቀ በቃ። አንተ ለራስህ ኑር። እነሱ ጌታን ዋጋ ከፍለው እንደሞቱት አንተም ለጌታ ነው። እንደው በጌታ እኔ ይሄን ስናገር ልትናደዱ ትችላላችሁ። ሰማዕት ምናምን ሲባል ሰው በቃ ለራሱ ነው የሆነው፣ ላንተ አይደለም። በቃ